ጦሬን አስተካክዬ ብቻ አፉ ላይ እየቀደድኩት አይለው ጎረቤቱን ቢለው ጥሩ አፉን ደህና አስፍተህለታል። ትዕግስት ፈረደን እያጨበጨባችሁ ተቀበሉልኝ። ጋብዛታለሁ ወደ ውድ ወገኖቼ እስቲ አንድ ጥያቄ ልጠይቃችሁ። እኛ እዚህ አሜሪካ መጥተን በንጽጽር የተሻለ ህይወት እየኖርን ነው። በህይወታችን የለፋንበትን ተሳክቶልን የተመኘነው ተሳክቶልን የቅርብ የምንለውን ቤተሰቦቻችን ካቋቋም ካረዳን በኋላ ለሌሎች ኢትዮጵያውያን ወገኖቻችን ምን አደረገ? መልሱ ለእናንተ ታውቃላችሁ። መልሳችሁ ምንም አላደረግንም ከሆነ በእርግጠኝነት የምነግራችሁ ሰስታችሁ ሳይሆን ድልድይ የሚሆናችሁ ከትክክለኞች የችግር ሰለባዎች ጋር የሚያገናኛችሁ ድርጅት ወይም ግለሰብ ስላላገኛችሁ ነው። ውድ ወገኖቼ በመስጠት ውስጥ የሚገኝ ደስታ፣ ለሰው ፈገግታ ምክንያት በመሆን ውስጥ የሚገኝ ደስታ፣ ለተራበ መብላት፣ ለተራዘ መልበስ፣ ለታመመ መዳን ውስጥ ምክንያት በመሆን የሚገኝ ደስታ ከየትኛውም በገንዘብ ከሚሸመት መዝናኛ በላይ ዋጋ አለው። እንግዲህ እዚህ ሀገር ደግሞ ቦስተን ብዙ የሚታደስ ፍራሽ አለ ስለተባለ ደግሞ ፍራሽ አዳሽ ይዤላችሁ መጥቻለሁ ማለት ነው። በዛ ላይ ደግሞ ኢትዮጵያ የምትሸተዋን ምስራቅንም እንደዚሁ በግጥም ልታዝናናችሁ መጣለች እና እሷንም በደስታ እንደምትቀበሏት ለዚህ ነው እንግዲህ እኔ መለያዬም የመጀመሪያ መለያዬ ሰው መሆን ነው። ሰውነትን አስቀድማለሁ። ከዛ ደግሞ ንጹህ ኢትዮጵያዊ፣ በዘር ያልተጨማለቀ ንጹህ ኢትዮጵያዊ ነው። ከዛ ደግነትን፣ ማስተዋልን ከእሳት ላይ ክብሪት በመጫር ይልቅ ውሃን እየጨመሩ በመለያየትም አንዱ ነው መስራት እንደሚቻል ላሳያችሁ የቀረብ ሰው ነው እና ኢትዮጵያዊ መለያየ ሲሆን ደግሞ ያሰብኩት አንድ ነገር ትዝ አለኝና ተስፋውንና ምስራቅን ከኢትዮጵያ ድረስ አቀበቱንም ቁልቁለቱንም ዝቅ ብዬ ከፍ ብዬ ይዤላችሁ መጣሁ ማለት ነው። ወደ እኔ ጉዳይ እንግዲህ ወደ በኋላ ስለሚሄድበት ያው ትዕግስት ፈረደ ነኝ። ከዛ ምን እንዳሰው ምን ልሰራ እንዳቀርኩ ምን እንደሰራው በትንሽ ቪዲዮ ላሳያችሁ ሞክራለሁ። ምክንያቱም በብዛት በነተስፋውን በነምስራቅ እንድትዝናኑ ደግሞ ስለምፈልግ ብዙ ጊዜያችሁን አልወስድባችሁምና አሁን እዚህ ስላላችሁ በጣም አመሰግናችኋለሁ። አሁን ወደ መድረክ ማንነው ምስራቅን እተካለሁ። ምስራቅ ትፈልጊያለሽ፣ ኢትዮጵያን ማየት እንፈልጋለን ይላሉ እህታለን። ወደዚህ እንደምን ከረማችሁ? ስላየኋችሁ ደስ ብሎኛል በእውነት። ከምትወዷት ሀገራችሁ የከበረ ሰላምታ ይዤላችሁ መጥቻለሁ። ኢትዮጵያ ከተነጃስ በነጻ ሀሳብና በሰከነ መንፈስ ኢትዮጵያና ኢትዮጵያዊነትን እናድምቅ ሲል የኢትዮጵያ ጉዳዮች ሁሉ መድመቅ አለባቸው ብሎ ስለሚያምን የቲጂ ሁማኒታሪያን ኤይድ ዓላማ የእኛም ዓላማ ስለሆነ በደስታና በክብር ነው የመጣ ነው። ስለዚህ በዛ ያሉ ህጻናትን ለማስተማር በዛ ያሉ ህጻናትን ወደ መልካም አሳቢና አምራች ትውልድ እንዲሆኑ ቲጂ ሁማኒታሪያን ያሰበውን ሀሳብ በጋራ እንድንሰራ እንዲሁም አባል እንድንሆን መልእክቴን አስተላልፍና አንድ ግጥም አነብላችኋለሁ። እኔ ሀሁ ተምሬ ነው ያደግኩት። እናንተስ እርግጠኛ ናችሁ? ልፈትሽ? እሺ። ሀሁ ስንማር እኛ ወገባችንን እኩል እንደዚህ እነቀንቅ ነበር። ታስታውሳላችሁ? ስልስ
እኩል እየነቀነቅን አሁን ነበር ተሳሳታችሁ እንዴ? አባሩና እዚህ ጋር ነው። በእኔ ድምፅ እኩል ነው። እሺ ምን ነው ግዕዝ ድምጻቸው ለየብቻ ውበታቸው ለየቀን አንዱ ያላንዱ አይጸና አንዱ ያላንዱ አይበቅል። እኛ ማለት እንደዚህ ነን እንደ ፊደሉ ድርድር ስንገመድ የምንደምቅ ተነጥለን የማናምር። እኛ ማለት እንደዚህ ነን እንደ ፊደሉ ተርታ ከመሃል አንዱ ቢጎል ክንፋችን እንደተመታ ያዘማል ጎጇችን የጽናታችን ዋታ ብለው በሕፃን አይምሮ ላስቀመጡት ውለታ ዘሮውን በምድር ይሙላው ነፍሶን ይማር ኔታ። እኩል ሀ በሉ እኩል ለ በሉ እያሉ በኔታ አስተምሮ ሀሁ የሚል ተማሪ የጓዱን ድምፅ ጠብቆ ትንፋሽ ለትንፋሽ ተጣብቶ እኩል ወገብ ነቅንቆ ያንዱ ድምፅ ከኛ መሃል ካፈተለከች ቀድማ ያንዱ ድምፅ ኋላ ቀርታ ከተሰማች አዝማ ወየውላቸው ሁለቱ ያን ልምጭ ለነርሱ እኩል የሚለው ሕግ በዝንጋይ የነጣሱ በኔታ አስተምሮ በኢትዮጵያዊነት ቀለም ደግፎ ማንሳት እንጂ ጥሎ መራመድ የለም። የእኛን የሕፃን ገላ አባ በልምጭ የቀጡ ከንቦቀቀላ ልብ ውስጥ ኢትዮጵያዊነት ሲነጡ መደጋገፍን ሲዘሩ መጠላለፍን ሲቀብሩ አንተ ሀ አንተ ለ አንተ መ አንተ ሰ አንዳችሁ ብትጎድሉ ትርጉማችሁ ፈረሰ። ባልሰማ ልባችን ላይ የህብረትን ቃል ያሰሰ ማን ነው ለየኔታ በመላክ የነገሰ? መንደሬው ልጁን ይልካል ለታመኑት የኔታ ዘር ቀለም ሃይማኖት ከማይጠይቀው ቦታ በሰንበት የባረኩትን የዳቦ ቁራሽ ሲሰጡ እነ ሶፊያ መሐመድ ያለ ጥርጥር ሲገምጡ ላኪው ተቀባዩ የተቀዱበት ምንጩ ከእምነት ከጎሳም በላይ ፍቅር እንደሆን በላጩ አፈሩ አየሩ እንጂ ይህንን ታምር ገላጩ ባይምሮ ያሰቡትን ሰማናቸው ሲንጫጩ ከመጠቀ ሀቅ ጋር በደመ ነፍስ ሲጋጩ ሀገር ወካዩ ፊደል ስንቱን እንዳልወረደ ይሄው ከግድግዳው ላይ ከዙፋኑ ወረደ። በመዘመን ጥላሸት ወላጆች ሲጓደዱ ከሁለት አበሾች አብራክ ፈረንጆች ተወለዱ። የአባን ቀናኢ መንገድ ሊያስጥል የመጣ ከጥልቁ እንደ ተጠማ ምድር ይታያል ስንጥቅጥቁ የኔታ ተማሪ ከድንዛዜ ይልቁ ሀ ብቻውን ይቆማል ለ የራሱ ድምፅ አለው እያሉ የሚወተውቱ በአንድነት የሚዘብቱ ሀ ቦታህን አትልቀቅ ለሟርትን አትስማ ፐም ውበት የላትም ተመጣሽ ከሀገርና ተራዋይ ተራመስ ንጉሱን በእሳቱ አይቆም እሳቱን በንጉሱ ያለ ቦታ የበራ አይታይም ሞገሱ። የኔታ ተማሪ ፊደል ሀገር ነው ብሎ የገመደ ከማተቡ የመነጠል አባዜ ሽዋይ ነው ሐሳቡ ማዕበል አያናውጠው የፍቅሩን ሙላት ዳርቻ መደጋገፍ መተባበር እንዳይቆም ለብቻ መታሸት መደባለቅ መላቆጥ መቀላቀል እኩል ካሉት አዝመራ እኔነት እንዳይበቅል ሸካራውን ከጎናና ቀጭኑን ከመረዋ እያደበላለቁ በለጋ ሩሃችን ላይ ኢትዮጵያዊነት ተመሩ። በኔታ አስተምሮ በኢትዮጵያዊነት ቀለም ደግፎ ማንሳት እንጂ ጥሎ መራመድ የለም። ስለዚህ እኩል ሀ በሉ እኩል ፏ በሉ እኩል ሸዋ በሉ እኩል ሆ በሉ አትናጠሉ አትነጠሉ።
የዘመኑን ሰው ልወደው ቸገረኝ ልጠላው ቸገረኝ እንዴት ነው ይለኛል ምሶ እየቀበረኛል ወዳጅ በሽታ ለአስታማሚ ብትነግረው ቢያዝንልን ለሐኪም ስትነግረው ነው መፍትሄና መድኃኒት የሚያመነጭል ድልን አሸናፊነትን በምን እንደምታከብረው እንዴት እንደምታከብረው ማወቅ አለብህ በጎችን እየበላ አስቸገረብኝ ምናምን ብሎ ጦር ይዞ ወጣል አንዱ ጅቡን ሊገል ሁለቱም ሳያስቡት ጅቡም ሰውየውም ተገጣጠሙ የፈሪዱላ ጦሩን ወረወረበት የአፉ ጋር ጫር አድርጎት ጅቡም አመለጠ ከዛ ይሄ ሰውዬ ለጎረቤቶቹ ሰብስቦ በጀብዱ ያወራል ይሄ ሲበላብኝ የነበረውን ገበሬ አገኘሁት ይላል ጅቡ ፈለፍት ከዛ ብቻ ጦሬን አስተካክዬ ብቻ አፉ ላይ እየቀደድኩት አይለው ጎረቤቱን ቢለው ጥሩ አፉን ደህና አስፍተህለታል